አንተ ጋር ምን ይሰራል? ይሄ በጣም ግራ ያጋባል። ግን ይሄ ላይተር ያገኘሁት ልጅ እያለሁ ነው። ወንድሜ በጣም እያወዛወዝከው ነው። አሁንም ትወድቃለህ። አታስብ፣ ችግር የለውም። አባዬ አይናደድብንም ኦማር። አይናደድም፣ ግን ሊያዝንብን ይችላል። ናሩት፣ አባዬ በዚህ ሰዓት ለመስገድ ይወጣል። በሩ ግን ክፍት ነው። አባዬ አባዬ፣ አይነን ግለጥ አባዬ! እርዱን አባዬ! እርዱን አባዬ! ሁሌም ይሄ ላይተር የአባቴ ገዳይ የሆነው ሰውዬ እንደሆነ አስባለሁ። ምክንያቱም አባቴ አያጨስም እና ገዳዩም እስከ ዛሬ ድረስ አልተያዘም። ትምህርት ቤት ስገባም ላይተሩን እንዲይዘው ጠይቄያቸው ከዛን ቀን ጀምሮ ተለይቶኝ አያውቅም። ለአንድም ቀን ቢሆን እንኳን የአባቴን ገዳይ ግን እንደማገኘው አስብ ነበር። ዛሬ ያቀን ነው አለቃ ሻምበል። ያለ ነገር አይደለም እዚህ የመጣኸው። ሳስበው የአባቴን ገዳይ ለማግኘት ተቃርበሃል። ሁሴን ደሚር ማስረጃዎችን በደንብ አይቻለሁ እና የቅጣቱን ውሳኔ ከዚህ በፊት እንደተወሰነ እንዲሆን ወስኛለሁ። ሁሴን ደሚር ለመጨረሻ ጊዜ ነው የምጠይቀህ እና ካልፈለክ ዝም ማለት ትችላለህ። ክቡር ዳኛ፣ እኔ የዘራኸውን ነው የምታጭደው ለሚባለው አባባል ታውሬ ነበር። እሱን አባባል የተማርኩት ልጅ ሆኜ ከአባቴ ነው። ግን እኔ የአባቴን ድምፅ ከውስጥ ያውጥቼ ጥየው ነበር። ስለ እኔ ፋይሉ ላይ የተጻፈው ሁሉም እውነት ነው። ምንም ቅራኔ የለኝም። ቅጣቴን እቀበላለሁ፣ በጸጋ እቀበላለሁ። ውሳኔ ተጠርጣሪው ሁሴን ደሚር ሕግ በመጣስ ወንጀል በመሸፋፈንና ሐመድ ደንዚርን፣ ሴቤል አንዳስን እና ባህር ሲናርን በግፍ ገሏል። በዚህ ምክንያት በቱርክ ሕገ መንግሥት መሠረት ግለሰቡ በጽኑ ዕድሜ ልክ እስራት እንዲቀጣ ተፈርዶበታል። እዚህ ፋይል ውስጥ በምታየው ነገር ብዙ ጥያቄ ታገኛለሽ ሻምበል ኦማር። መልካም እድል። አመሰግናለሁ አለቃዬ። አባቴ ሰራተኛ ነበረው። ኢስሜት ይባላል። ብር መንዛሪ ነበር እና የጌጣጌጥ ሱቅም አለው። እንደ ጓደኛችን ነው። አባቴ ከሞተ በኋላ እስከ ቅርብ ጊዜ እንገናኝ ነበር እና አሁንም በድጋሚ ልጠይቀው ፈልጋለሁ። እዚህ ውስጥ በምናገኘው ነገር ምናልባት አንድ ሐሳብ ላይ ልንደርስ እንችላለን። ጥሩ ሐሳብ ነው። የምታገኘውን አሳውቀኝ። ፔሊን፣ ኤሊፍ አንገት ሀብሌ ጠፋብኝ። የት እንደማገኘው አላውቅም። ቆይ እኔ እፈልግልሻለሁ ፔሊን። ቆይ ለአርዳ ቬሎይን ሲያመጣው እንዲጠነቀቅና አዝረክርኮ እንዳያስቀምጥ 10 ጊዜ ነው የነገርኩት፣ ግን አርዳ አይሰማም። በቃ ችግር የለውም እናገኘዋለን። ግን አይደለም፣ የአርዳ ቤት በቤተሰቦቹና ዘመዶቹ ተሞልቷል። የኔ ቤት እንደዛው ነው። ግን አንቺ ቤትሽ እንድንቆይ ፈቀድሽልን ኤሊፍ፣ እናመሰግናለን። ፔሊን ምንም ችግር የለውም። አንቺን ብትሆኝ እኮ የምታደርጊው ነገር ነው። ይኸው እዚህ ጋር አግኝቼዋለሁ።
አርዳ በጣም አሪፍ ምርጫ ነው ያለው። አንቺ ነሽ ንድፉን ያወጣሽው አይደል? አዎ፣ ግን እኔ ሳልነግረው ነው የመረጠው። የራሱ ምርጫ ነው። እሺ፣ ቆንጆ ሙሽራ ሆነሻል ኤሊፍ። የዛሬዋ ቀን ለኔ በህይወቴ ልዩ ቀን ነች። ለዚህ አንቺ ማስተዋጽኦ አድርገሻል። አመሰግናለሁ። ትንሽ ሰዓት ነው የቀረን ኤሊፍ፣ በጣም ትንሽ ሰዓት። ኦማር መጥቷል? አይ እስካሁን አልመጣም። ያለ ምስክራችን እንዴት ሰርግ ሊኖር ይችላል? ኡፍ ኦማር፣ ኡፍ ኦማር። እንዴት አረፈዳችሁ? እንኳን ደህና መጣ ኦማር። እንዴት ነህ? ኢስሜት አለ እንዴ? ከፋርቲን ጋር ሻይ ለመጠጣት ወጣ ብሏል። እንዲመጣ ልደውልለት? ካላስቸገርኩ ደስ ይለኛል። የምትፈልገው ነገር አለ? አይ አትቸገር፣ ስራህን ስራ። እሺ። ይሄ ፎቶ ምንድን ነው? በቅርብ ነው እሱን ፎቶ የሰቀል ነው። የኢስሜት ቤተሰቦች ናቸው። በጣም ነው የሚወዳቸው። ፈጣሪ እድሜ ይስጣቸው። አሜን አሜን። ሁሌም ፎቶ ስታነሳ ተራ ነገር ይመስልሃል፣ ግን ከጊዜ በኋላ ጥሩ ማስታወሻ ይሆናል። ግድ የለም፣ ስራህን ስራ። እሺ። ፈጣሪ ረጅም እድሜ ይስጦት እናቴ። ልባ ምንም አይደለም፣ ለባዳ አይደለም የተሰጠው። ከደሚር ጋር ነው ያደግከው። የምታውቀውን ሁሉ ያስተማረህ እሱ ነው። እዚህ የመስራት መብት አለ። የጀመርነውን መንገድ አንተ ቀጥለው። እንደማያሳፍርሽ ተስፋ አድርጋለሁ። አዎ እኔም ተስፋ አድርጋለሁ። አሁን ደሚር ከላይ ሆኖ እያየን ከሆነ ይህን ሱቅ ላንተ በመስጠቴ ደስ ይለዋል። በጣም ነበር የሚወድህ። በጣም ደስ ይለዋል። ኦማር እንኳን በደህና መጣ ልጄ። ኦማር ለምንድን ነው አባቴን የገደልከው? ለምንድን ነው አባቴን የገደልከው? ኦማር ምን እያረክ ነው? እዚህ ውስጥ እንዳትገባ፣ ጣልቃ እንዳትገባ። አባቴ ነው ስራ ሰጥቶ ተስፋ የሰጠ፣ ንግዱን አሳልፎ የሰጠ እና የምትከፍለው እንደዚህ ነው። እሱም በመግደል ተናገር ወይም እገልሃለሁ፣ እገልሃለሁ። በመጨረሻ አባትን ገዳይ አገኘው። ኦማር ታስታውሳለህ? ልጅ እያለ መጥተህ ስታደግ ፖሊስ ሆነ የአባትን ገዳይ እንደምታገኘው ነግረኝ ነበር። ይኸው አሁን አገኘው። ለምንድን ነው አባቴን የገደልከው? ምክንያቱም አባትህ ሕገ ወጥ ስራ ውስጥ መግባት ስላልፈለገ እና ባዛር ውስጥ የሚካሄደውን ነገር አወቀና ፖሊስ ጋር ሊሄድ ነበር። ከዛ ሌሎቹ መወገድ እንዳለበት ወሰኑ እና እኔ እንዳደረገው አስገደዱኝ። ብዙ ገንዘብ ሰጡኝና በጣም ሀብታም እንደምሆን ነገሩኝ። የራሴ ሱቅ ባዛር ውስጥ ለመክፈት ተስማማን።
ፈጣሪ እርገመኝ ወጣት ነበርኩኝ። አስቤ የማላውቀውን ገንዘብ ፊት ለፊቴ ሲያስቀምጡልኝ ምን ላድርግ? አባዬ ይበቃል፣ ብዙ ጨፍረናል። በሩን አንኳኳና ጌጡን አንገቷ ላይ ያድርግላት። ከዛ ፍቅሬን ቤት ይልውሰዳት። ልጄ ወጣቶቹ ይዝናኑበት እንጂ ፈጣሪ አለ። አባዬ በፈጠረ አካባቢውን ሁሉ እየረበሽን ነው። እባክህ ሂድና በሩን አንኳኳ እና እንሂድ። አላደርገውም። መጀመሪያ ድምራቴ በር ላይ እጨፍራለሁ። ቆይ አባዬ፣ ቆይ በፈጠረ አባዬ እባክህ አንዴ ስማኝ። ሂድና በሩን አንኳኳ። ጎሽ አባዬ ሂድ። ጥሩ አድርገሃል አባዬ። ጎሽ ኤሊፍ ልጄ፣ ምራቴ ዝግጁ ነች? አዎ ነች። ኑ ግቡ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ውይ የማትተዋወቁ ይመስል በሉ። ሰላምታው በኋላ ይደርሳል። አሁን አርፍዳችኋል። ይኸውላችሁ ሩዙን አዘጋጅቻለሁ። በሉ ኑ። አዎ አባዬና በጣም እያረፈድን ነው። ጥሩ ነገር ይገባሻል የኔ ልጅ። ቆይ ላግዞት። በጣም አመሰግናለሁ። ለምን ተቸገራችሁ? ሲያንስብሽ ነው። ገና የሰርግ ቦታ ሌላ አለ። ታዲያ ቤተሰቦች የት ናቸው? እማዬ እነሱ ሰርጉ ቦታ ናቸው። እንግዶቹን እያስተናገዱ ነው። ይሄ ነው ባህሉ አይደል? አዎ እማዬ። አዎ ነይ ወዴ ነይ። አሳልፉኝ። ኦማር እስካሁን አልመጣም? ፀሐይ ፍንትው ብዬ ሁሌም እንድኖር የሚያግዘኝ አለኝ እኔ የምለው ቀኔን የሚያደምቅ ጤናዬን ገንብቶ አካል አምሮዬን የሚያድስ እወደዋለሁ። አይለየኝም ደስተኛ ሕይወት አጣጥማለሁ። ሶፊ ማልት አዲሱ ሶፊ ማልት ይበልጥ ተውቦ በቫይታሚንና ካልሲየም በልጽጎ መጣ። ፍንትው ለማለት ሶፊ ማልት። መልካም ልደት። አየሽ ጓደኛዬ፣ ታፊ ዳይፐር በአውሮፓ የተመረተ ለህፃናት ቆዳ ምቹ እንደ ጥጥ የለሰለሰ ለደስታቸው ሲባል በከለር ያማረ ከመሆኑም በላይ እርጥበት የመያዝ አቅሙ ለ14 ሰዓት ያህል። ታፊ ዳይፐር የህፃናትን ጭን ወጥሮ በመያዝ ሳይሆን እርጥበት ወደ ውጭ እንዳይወጣ የሚያደርግ ልዩ ማቴሪያል ስላለው ምንም አይነት ፈሳሽ በማንኛውም አቅጣጫ የለውም። ሲገርም አንዴ ከተጣበቀ በቀላሉ የማይለቅ የታፊ ዳይፐር ቅርጽ መሃሉ ላይ ገባ ያለ ስለሆነ ለህፃናት አለባበስ ምቹ፣ እንደ ልብ ለመራመድ ሆነ ለመንቀሳቀስ የሚመች ነው። ሲመረት ከእጅ ንክኪ የጸዳ ስለሆነ ከአለርጂ ነፃ። አየሽ ልጅሽ እንዴት እንደተመቻት። ሃፒ በርዝዴይ የልጆች ቡረቃ የእናቶች ደስታ። ታፊ ዳይፐር የኔ ስጦታ። የታፊ ዳይፐር ብቸኛ አስመጭና አከፋፋይ ተንከተም ጄነራል ትሬዲንግ። እንዲህ ነው ማረፍ። ለሽ ሰላማዊ ረፍት ስጦታችን ነው። ታዲያ ስጦታውን ወስደው ማግኘቱን እንሻለን። ሲያርፉ ለማረፍ፣ ሲነቁ ለመንቃት። ልጆች እህት ለሽ በታይገር ፍራሽ። እርሶስ? ለሽ በታይገር ፍራሽ። እርሶስ? ተኝተው ሲነሱ መደበት፣ መጫጫን፣ ሰውነት መተሳሰር የሚባሉ ችግሮች በቁጥጥር ስር ውለዋል። ለሽ በታይገር ፍራሽ። አዎ ለሽ በታይገር ፍራሽ። ጥራት ከበቂ አቅርቦት ጋር ታይገር ፍራሽ ተጨማሪ ምቾት ከኬብሮን ፎምና ፕላስቲክ። የፍቅር ገበታ ለሁሉም ይዳረስ
የምግብ ኮምፕሌክስ የማህፀን በር ካንሰር ሂዩማን ፓፒሎማ ቫይረስ በተሰኘ ተዋስ አማካኝነት የሚመጣ ሲሆን በጤና ተቋማት የቅድመ ካንሰር ምርመራና ሕክምና በማድረግ መከላከል ይቻላል። ለዚህም ሲባል ዶክተር ስዊዝ አፍሪካ ኳም ወሊሶ ከሚገኘው የቅዱስ ሉቃስ ካቶሊክ ሆስፒታል ጋር ከ10 አጎራባች ጤና ጣቢያዎች ማለትም ጎሮ፣ ጉሩራ፣ ቆርኪ፣ ድሬዱለቲ፣ ኦቢ፣ ዲለላ፣ ጭቱ፣ ዱለሌ፣ ወሊሶ ቁጥር 1 እና ወሊሶ ቁጥር 2 ጤና ጣቢያዎች ነፃ የሕክምና አገልግሎት እየሰጠ ስለሚገኝ ማንኛውም እድሜያችሁ ከ30 እስከ 49 የምትገኙ ሴቶች የአገልግሎቱ ተጠቃሚ እንድትሆኑ በአክብሮት ተጋብዛችኋል። ስማድል ሞባይል ረጅም የባትሪ ቆይታ ያላቸውና ባለ 2 ሲም ካርድ የሆኑ አዳዲስ የሞባይል ስልኮችን ከስማድል ሞባይል ስማድል ኤክስ 303 ስማድል ኤክስ 305 ስማድል ኤ 312 ስማድል ይገባውታል። ኦማር እስካሁን አልመጣም። ቆይ አንዴ ሩዙን አልበተንኩም። ምንድነው እሱ? ትሩንጎውን መሬት ጥለው ይረግጡታል። በይርገጩ ልጄ፣ እሱ ነው ባህሉ፣ ደስታንም ያመጣላችኋል። አይሆንም። አሪፍ ቀሚስሽን ልታበላሽው ትችያለሽ። ስለዚህ አይሆንም። አስሌ በይሆዴ እርገጭ ወይም ቢዩ ብዙ ዘግይተናል። ቃልን አክብረሃል። አሁን በሰላም መቃብሩ ጋር ሄደ መጸለይ ትችላለህ። ወደ ውስጥ ግባ። ለአመታት ከጸጸት ብዛት የተነሳ ገሃነም ውስጥ ነበር የኖርኩት ልጄ። እንደሚር ማለት በጣም ጥሩ ሰው ነበር። ልክ እንዳንተ ነበር። ኦማር ይቅር በለኝ። 2 ልጆችን ያላባት ያስቀረው እናቴን መበለት አድርጋታል። እጣ ፈንታችንን የቀየርከውና ለምን ይቅርታን ትመኛለህ? ግባ ኦማር። ወደ ጣቢያው ወሰደው እና ለጥያቄ አዘጋጀው። ማታ አመጣለሁ። ስለመጣችሁ በጣም እናመሰግናለን። ተመልከችማዬ፣ ፔሊን አምሮባታል። የእውነት ተውባለች። መቼም ለዚህ ሰርግ የሚሆን በቂ ወርቅ እንደሚሰጧት ተስፋ አደርጋለሁ። እናመሰግናለን። ኒሉ ትንሽ ተቀመጪ፣ ከዛ ደህና ትሆኛለሽ። አስሊ፣ ምንም ጥሩ ስሜት እየተሰማኝ አይደለም። እባክሽን ለፔሊን መቆየት ባለመቻሌ ይቅርታ ጠይቂልኝ እና ይሄንን ስጫት። እሺ ሂጂ። ደውይልኝ። ደውልልሻለሁ። እናቴ ልቫን ያዝነታችሁታል? የት ነው? እዚህ አካባቢ እየተሯሯጠ ነው የሚሆነው። እንዲያውም ይኸውና ነው እንዴ? የኔ ውድ ስንት ሰው ነው ለምስጋና የምንስመው? እኛ እስካሁን የትዳራችንን አልተሳሳብንም። አርዳ አጋቢው እናንተን እየጠበቃችሁ ነው። ሌላ የሚሄድበት ሰርጋለሁ። ግን ቶልጋ ትንሽ ሰዓት አለን። በዛ ላይ ደግሞ ያለ ሚዜ መጋባት አልችልም። ግን ሰውየው ቸኩሏል ጓደኛዬ። ሌላ የሚያጋባቸው ሙሽሮች አሉበት። እሱ አይገባኝም ጓደኛዬ። ሚዜ እስኪመጣ እንጠብቃለን።
ችግር አለ? ስልኩን ያነሳም ቢያነሳ ችግር አይኖርብኝም ነበር። ኦማርን ያናግረዋለሁ፣ ግን አርዳ ሰውየውን ማስጠበቅ የለብንም። ማለቴ ሌላ ምስክር መፈለግ አለብህ። እኔ ብቻ ነኝ ሚዜና ምስክር መሆን የምችለው። ጎበዝ ኦማር፣ የት ነበርክ? ይቅርታ አድርጉልኝ፣ አስቸኳይ ጉዳይ ስለገጠመኝ ነው። ጸጉር ቤት ነበር ልንገናኝ የተቀጣጠር ነው። ምን ተፈጠረ? ጓደኛዬ፣ አንተስ ፖሊስ አይደለህ እንዴ? ዘግይተህ አታውቅም? እሺ በቃ አሁን ሁሉም ዝግጁ ነው። ሂዱና ቦታችሁ ላይ ተቀመጡ። እኔ ሙዚቃውን አዘጋጃለሁ። እንዳትቆይ። በጣም አምሮብሻል። ሰላም አልባልም እንደ ሲኞሪታ? ሰላም። ክቡራትና ክቡራን እንግዶቻችን ዛሬ እዚህ የተገኘነው እነዚህን ሁለት ወጣቶች በትዳር ለማስተሳሰር ነው። አንቺ ወይዘሪት ፔሊን ሴርታር አቶ አርዳ ሶላክን የትዳር አጋርሽ አድርገሽ ለመቀበል ዝግጁ ነሽ? አዎ። አንተ አርዳ ሶላክ ወይዘሪት ፔሊን ሴርዳን እንደ ትዳር አጋር አድርገህ ለመቀበል ዝግጁ ነህ? አዎ። ለዚህ ምስክር አላችሁ? ምስክር ነኝ። እኔም ሄሎ፣ እግሩን እርገጭ። ኦማር ምን ማለት ነው? ታውቃለህ፣ የበለጠ ምን እንደጎዳኝ ይመጣሉ ብዬ ጠብቄ ነበር። ግን ማን ነው እንደኔ ያለውን ክብረ ቢስ የሆነ ሰው መጥቶ የሚያይ? ማንም ሰው ቢሆን አንድ አይነት ደም ነው ያለን ማለት አይፈልግም። ማንም አይፈልግም። የዳኛውን አይን እያየሁት ነው። ይሄ ይገባኛል ብዬ ነገርኩት። ለራሴም ሁሴን ደሚር አሁን አትሞት፣ ግን ቀን በቀን ሰዓት በሰዓት እድሜ ልክህን ተሰቃይተህ ሙት ብዬዋለሁ። ታርዶ እንደ ድራማ ፈጣሪ ብሎ ነው የሚጠራ። እውነትም ነው አያቴ። ስሜታዊ በሆንክ ቁጥር ደስ የሚል ድራማ ትሰራለህ። የእድሜ ልክ ጽኑ ስርዓት ነው የፈረደብኝ። አሁን ከዚህ በላይ ምን አይነት ጽኑ ስርዓት አለ? ምን አለ? አላውቅም አያቴ፣ አላውቅም። ምንድነው የማታውቀው? አንተ ነገ ከዚህ ትወጣለህ እና ለልጅ ብዙ ነገር ታደርጋለህ። ፈጣሪን አመስገን። ካደገ በኋላ ለማየት ብቻ አላመሰግነውም አያቴ። ልጄ ሲያድግ ማየት እፈልጋለሁ። አሁን እርዳኝ፣ ከዚህ እናምልጥ። ምን? ቀስ በል ልጄ። በምን ተማምነህ ነው የምታመልጠው? ይልቁንስ መታጠቢያ ገብተህ ስትወጣ በህይወት እንድትወጣ ብትጸልይ ይሻላል። ሁለታችንም ከፈለግን መላ አናጣም። ከተጋገዝን ምንም የሚያቅተን ነገር የለም አያቴ። የእውነቴን ነው። እርዳኝ። እንደሱ ስታይኝ ለጊዜው ሞታለሁ፣ ከዛ ተመልሼ እወለዳለሁ። ለምን እንደሆነ ታውቂያለሽ? አይኖችሽ አይኔ ሲያዩ ሁሌም ስለሚገሉኝ። ማንም አይሞትም ሻምበል። ማንም ማንንም አይገድልም። ይህን ስነግርሽ የምትስቂ መስሎኝ ነበር፣ ግን አልሳቅሽም። ኤሊፍ
ነገ ሄደን እኛም ቀን እንቁረጥ። የዚህ ወር መጨረሻ ላይ እንጋባ። ምን ትያለሽ? ኤሊፍ ምን ሆነሻል? አንድ ጥያቄ ነው የጠየቅኩህ ኡማር፣ አንድ ጥያቄ ብቻ። ግን አንተ ለመመለስ እንኳን አላሰብክም። ልክ ጥያቄውን ያላነሳሁት ያህል ነው የምታስመስለው። ለመሸፋፈን ነው የምትፈልገው። ኤሊፍ ይሄ ለሱ ሰዓቱ አይደለም። መቼ ነው ትክክለኛው ሰዓት? መቼ? ለእኔ ይሄ ጥሩ ሰዓት ይመስለኛል። የኔ ኤሊፍ አታስቢ፣ ተነጋግረን እንፈታዋለን። እሺ ጥሩ። በንግግር የሚፈታ አይነት ቀላል ስለሆነ እዚሁ እንነጋገርበት። ውሳኔ ወሰንክ? ስራህን ትለቃለህ? ዛሬ በድጋሚ ለምን ፖሊስ መሆን እንደፈለኩ ምልክት አይቻለሁ። እሱን ታውቂያለሽ? ለምን ፖሊስ መሆን እንደፈለክ አስታውሰህ፣ ግን ለእኔ መልስ መስጠት ረሳህ። ኤሊፍ ለምን አትረጅኝም? ለጥያቄሽ የሚሆን መልስ የለኝም አልኩሽ። የለኝም። ሙያዬን መተው አልችልም። እንደዚህ ሆኜ ነው የምትወጂኝ፣ ደግሞ እንደዚህ ሆኜ ነው የተፋቀርነው። እና አሁን ሙያህን ተው ነው የምትይኝ? ገብቶሻል? ግን ይኸውልህ እንደ አስተማሪ ወይም የታክሲ ሹፌር ብትሆን እረዳህ ነበር። ግን ፖሊስ መሆንህን ልቀበለው አልችልም። መቼም ስራህን ተው ብዬ አላስገድድህም ነበር። ግን ፖሊስ እስከሆንክ ድረስ ሁልጊዜም ቢሆን ውሳኔህን ትጠራጠራለህ እና ሁሌም በነገሮች ላይ ልክ እንደሆንክ ስታስብ ማንነትህን በጥቂቱ ታጣለህ። ከዛ አንድ ቀን ኡማር፣ አንድ ቀን እኔ ያፈቀርኩትን ማንነትህን ትተወዋለህ። Delicious spicy peanut mezza snacks twisted honey biscuits ዋንግ የምግብ ማቀነባበሪያ በኢትዮጵያ። ካፒታል ሆቴል ኤንድ ስፓ በሰማይ ስፋት ላይ በውቅያኖስ ጥልቀት ይገለጣል እውቀት ይበልጣል ጋላክሲ ከ7 አንስቶ እስከ 12ኛ ጋላክሲ መለኛ እንደ ስሙ ሰፊ ባዮሎጂ፣ ጂኦግራፊ፣ ሶሻል ስተዲስ፣ ኢኮኖሚክሱ፣ ፊዚክስ፣ ማትማቲክሱ፣ ኬሚስትሪው ራሱ አማርኛ፣ አይቲ ለማሙሽ ለሙቲ ለአጸደ ህጻናቱ እንዴት አይደሰት። ጋላክሲን አግኝተው በእውቀት ተሞልተው በልምድ የበሰሉ ሊቃውንት በሙሉ ጋላክሲ ውስጥ አሉ። ጋላክሲ ሪፈረንስ እርነጋ ሳታሚ ፉንታ ፊር ፉሩ ፉሩ ፋራ ፊሪ ፋራንታ ይጥማል ፋንታ ዋው ይመቻል። ደስ የሚል ነው ፍሬድ። ቅመሱ። ምርጥ ጣዕም። አዲሱን ፋንታ ኦሬንጅ ዛሬውኑ ቅመሱ። ዋው ግሩም ጣዕም። ሳም ቪዥን የመነጽር ሥራ በሕክምና ባለሙያ የታዘዙ በሚፈልጉት ብቻ ሳይሆን በሚያምር ዲዛይን በተለያዩ አማራጮች የቀረቡ የዘመኑን ፋሽን የተከተሉ ዋስትና የተቸራቸው የአይን መነጽሮች ላንተ፣ ላንቺ፣ ለርሶ እንካችሁ ይላል። ሳም ቪዥን ከኛ ዘንድ የገዙትን መነጽር በአዲስና የተሻለ ዲዛይን ለመቀየር ካሰቡም የዋስትና ሰርተፍኬታችንን ይዘው ብቅ ይበሉ። የወደዱትን የሚያምርቦትን ይዘው ይመለሳሉ። ላይኖቹ ዋጋ እንሰጣለን፣ ለመነጽሮም እንዲሁ።
ሳም ቪዥን የመነጽር ሥራ። አንከር ወተት ለጤናማ እድገቱ ወሳኝ የሆኑ 33 ንጥረ ነገሮችን የያዘ ወተት። አንከር የልጆች አጋዥ የህይወት ስንቅ። መቼም ስራህን ተው ብዬ አላስገድድህም ነበር፣ ግን ፖሊስ እስከሆንክ ድረስ ሁልጊዜም ቢሆን ውሳኔህን ትጠራጠራለህ እና ሁሌም በነገሮች ላይ ልክ እንደሆንክ ስታስብ ማንነትህን በጥቂቱ ታጣለህ። ከዛ አንድ ቀን ኦማር፣ አንድ ቀን እኔ ያፈቀርኩትን ማንነትህን ትተወዋለህ። ሁሉን ነገር ከጀርባ የመተው ነው የምትፈልገው። ከአንተ ጋር አዲስ ህይወት መመስረት እፈልጋለሁ፣ ያለ ፍርሃት፣ በእርጋታ። ኦማር፣ ካንተ ጋር ደስተኛ መሆን እፈልጋለሁ። እና አሁን ሁሉን ነገር ስለፈታሁት ስራዬ ደግሞ በመሃላችን ገባ አይደል? ቆይ አንዴ ግን ለምን እኔ ብቻ ዋጋ ከፍላለሁ? ለምን እኔ ብቻ የምወደውና የማውቀው ስራ ተዋለሁ? ኦማር እባክህ እንደዛ አትበል። አንቺ እንደዛ አትበይ። እያደረግሽ ያለሽው ራስ ወዳድነት ነው። ልክ እንዳለቃ እያዘዝሽኝ ነው። አንድ ነገር ካልሽ መሆን አለበት በቃ። ቆይ ከዛ በኋላ ምን ልሰራ ነው? ምን ልሆን እችላለሁ? ሌላ ምን አይነት ስራ ልመርጥ እችላለሁ? አዎ አንቺ ሁሉ ነገር አለሽ፣ ስራ፣ ድርጅት፣ ሙያ በቅደም ተከተል። ኤሊፍ አንቺ ምን? ኤሊፍ ስራሽና ሙያሽን ትተያለሽ? ድርጅቱን ለእህቶችሽ አሳልፈሽ ትሰጫለሽ? አትችይም። ግን አንተ እሱን ጠይቀኝ አታውቅም ኦማር። እሺ አሁን እየጠበኩሽ ነው። አሁን ጠየቅኩሽ። ስራ፣ ሙያና ክብርሽን ለእህቶችሽ አሳልፈሽ ትሰጫለሽ? ድርጅቱንስ ለሌላ ማዘዋወር ትችያለሽ? አትችይም። አጎቴ የት ነበር? ካርዳ እየፈለገ ነው። ለ2 ሰዓት ሙሉ ጠፍተ ነበር። ና ግባ። እሺ እመጣለሁ። ኤሊፍ አንቺም ነይ። በጣም ልብ ተሰብሯል። አውቃለሁ ሁሉም ነገር እንቀሙ፣ ግን ከመጀመሪያው ትጀምራለህ እህቴ። ከኔ ጋር ና። እሺ እመጣለሁ። ከዛ ሱቅን ከፍትና አብረን እነግዳለን። ከእጅ ወደ አፍ የሆነ ኑሮ እንኖራለን። አስበው እስቲ፣ እዚህ ሆነ ትሞታለህ። ምናልባት ለልጆችም አባት ላትሆን ትችላለህ፣ ግን ለእኔ ልጅ ደስ እያለ አያቱ ትሆናለህ። ይሄ ጥሩ እንጂ ከባድ ነገር ነው። ብዙ እያወራ ነው ፋቲ። ልክ እንደኔ በጣም ስሜታዊ የሆንክ እንደሆነ ወቅ እኔ አብሬ አልሄድም ልጄ። ከፈለክ ካንተ አምልጥ። መልካም ጉዞ ይሆንልህ። እኔ ተጻፈልኝን እጣ ፈንታዬን እኖራለሁ። አበቃ። ለማምለጥ አላስብም።
ለኔ የሚገባኝ ይሄ ነው። ቀሪውን ዘመኔን እዚሁ ነው ማሳልፈው። በቃኝ። እዚሁ መበስበስ እሱ ነው ዕጣ ፈንታዬ። እሺ አያት አትምጣ፣ ግን እኔ ከዚህ እሄዳለሁ። ሚስቴን፣ እናቴና ልጄን ይዤ አዲስ ህይወት መሰረታለሁ። እሱ ነው የኔ ዕጣ ክፍል። ሄሎ፣ ኤሊፍ የት ናት? አላየኋትም። ጓደኛዬ፣ እሺ እባክህ ልትሄድ ነው? መጨፈር አለብን ጓደኛዬ። እሺ ጓደኛዬ፣ አንተ ጀምር፣ ከዛ መጣና በዳንስ አደክማለሁ። አታስብ። ኧረ አይሆንም ጓደኛዬ፣ እኔ ከሆኑ ጫማዬ በጭፈራ ሳስቷል እና አንተም ጨፍር። እሺ ሙሽራው፣ ኤሊፍን ልፈልጋት እናመለሳለን። ይኸውልህ ከእኔ ለመሸሽ አትሞክር። ሄሎ ነይ ወደዚህ። እማዬ ኤሊፍን አይተሻታል? ለትንሽ ደቂቃ እዚህ ነበረች፣ ግን አሁን ጭራሽ አላየኋትም። የት ሄዳ ይሆን? ወይ ጉድ! ቶርጋት፣ ኤሊፍን አይተሃታል? ቅድም እዚህ ነበረች። አስሊንን ጠይቃት። ወይ እሷም የለችም። ምን ሆኖ ነው? ቴሌፎኑ ለጊዜው ጥሪ አይቀበልም። ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed ፍቅር ጠንካራ ስሜት ነው። በፍጥነት እንደሚቀጣጠለው ሁሉ በፍጥነት አመድ ይሆናል። በእጅ ሊያዝ ሊጨበጥ አይችልም። ነፃ መሆን ይፈልጋል። በፍሬም ውስጥ ልታስቀምጠው አትችልም። ምንም ገደብ የለውም። በሁለት ሰዎች መካከል ባለው ርቀት ነው ጥንካሬውን የሚያገኘው። ልባቸው አንድ ለሆነ ፍቅራቸው ማለቂያ የለውም። ተራራን እንኳን መግፋት ይችላል። ግን በአንድ አመለካከት ብቻ ወድቆ ሊሰበር ይችላል። ከምትወደው ሰው ተነጥለህ እንድትሄድ ይገፋፋሃል። መሄድ ትፈልጋለህ፣ መቆየት አትፈልግም። ይሄ ለሴት ልጅ በጣም ከባዱ ፈተና ነው። ሁሉንም ነገር ጥሎ መሄድና ካለ ፍቅር መኖር። ይህንን ነው ካንተ የተማርኩት የኔ ፍቅር። አንተ የልቤ ስቃይና መድኃኒቱም አንተ ነህ። እባክህ አስቁመኝ። ጥዬህ እንደሄድ አትፍቀድ። ኤሊፍ የት ነሽ? እንዴት ነበር የዝግጅቴ? የቱ? ይሄ ግሎባል ሆቴል የነበረው ነው። ነበርኩ ግን አላየሁትም። ምን ማለት ነው? አክብሬ ጠርቼ አዳራሹን አይተዋል? ስፋቱን፣ ጥራቱን፣ ውበቱን ሳይ ስራ ኧረ በጣም ነው የምትገርመው። አይ ስራ ላይ ያለ ሰው ናላስ ና
ዘመደ ብዙ ሆነው በደስታው ቀን አሊያም ስብሰባ ኖሮት የሚጠሩት ሰው በዝቶ የቦታ ችግር ያጋጥመኛል ብለው አያስቡ። ከዚህ በኋላ በግሎባል ሆቴል ተረት ሆኖ ቀርቷል። ግሎባል ሆቴል ለሰርግ፣ ለስብሰባ፣ ለፋሽን ትርኢት፣ ለምርቃት፣ ለቁንጅና ውድድር፣ ለሙዚቃ ኮንሰርት እንዲሁም ለተለያዩ ዝግጅቶች የሚሆኑ የተለያዩ መጠን ያላቸው 9 አዳራሾች ከነሙሉ አቅርቦታቸው እነሆ ከግሎባል ሆቴል። ግሎባል ሆቴል ለሁሉም አገልግሎቶች በተመጣጣኝ ዋጋ። ግሎባል ሆቴል። ልዩነት መፍጠር ዓላማችን ነው። ናሽናል አቪዬሽን ኮሌጅ ጥራት ያለው ስልጠና፣ ምቹ የመማሪያ ክፍሎች፣ በዘመናዊ ቴክኖሎጂ በመታገዝ ብቁ ዜጋ እያፈራን ነው። በፓሴንጀር ኤርፌርስ፣ ቲኬቲንግ፣ በበረራ መስተንግዶ፣ በፍላይት ኦፕሬሽን፣ በሆቴልና ቱሪዝም ሙያዎች አሰልጥነን ዓለም አቀፍ ተወዳዳሪ እናደርጎታለን። በሎጂስቲክስ ዘርፍ በከስተም ክሊራንስ፣ በከስተም ቫሉዌሽንና ፍራይት ፎርዋርዲንግ ስልጠና አዘጋጅተንሎታል። ካናዳ ከሚገኘው አያታና ከእንግሊዙ አይሲኤም ዓለም አቀፍ እውቅና ያለው ሰርተፊኬት ታገኛላችሁ። የናሽናል አየር መንገድ እህት ኩባንያ የሆነ ኮሌጃችን የአያታ የብቃት ምዘና ከወሰዱት ሰልጣኞቻችን መካከል 98 በመቶዎቹ መመዘኛውን በማሟላታቸው የ2015-16 የአፍሪካ የላቀ የእውቅና ማዕከል ሽልማት አግኝቷል። ልብ በሉ፣ በፍላይት ኦፕሬሽን፣ በበረራ መስተንግዶ የምንሰጣቸው ስልጠና ከኢትዮጵያ ሲቪል አቪዬሽን ባለስልጣን ሙሉ እውቅና እንዳለው ስናበስሮት በኩራት ነው። በዲግሪ መርሃ ግብር፣ በሆቴል ማኔጅመንት፣ በቱሪዝም ማኔጅመንት በምዝገባ ላይ እንገኛለን። መገናኛ አደባባይ ስለሺ ስህን ቢዝነስ ሴንተር ላይ እንገኛለን። ናሽናል አቪዬሽን ኮሌጅ ህልሞን እውን ያደርጋል። ኢንዶሚ ለሁሉም ተስማሚ። I could tell you how incredibly fast and powerful the Tecno Phantom 6 Plus is, but I won't. I'll show you instead. Life is good when I can be anywhere I want and still do the things that matter to me. አሁኑኑ ይዘዙና ስጦታና ቅናሽ ያገኛሉ። ለተጨማሪ መረጃ የፌስቡክ ገጻችንን ይመልከቱ። የአምስተኛው ዙር የኢትዮጵያ ጥራት ሽልማት ውድድር እስከ ዳር 30 ቀን 2009 ዓ.ም ድረስ እንዲቀጥል ተደረገ። የኢትዮጵያ ጥራት ሽልማት አምስተኛው ዙር ሀገር አቀፍ የጥራት ሽልማት ውድድር ለተመዝጋቢዎች በቂ ጊዜ ለመስጠት በማሰብ ምዝገባው እስከ ዳር 30 ቀን 2009 ድረስ እንዲቀጥል ተደረገ። አምራቾች፣ አገልግሎት ሰጪዎችና በኮንስትራክሽን ዘርፍ የተሰማራችሁ የመንግስትና የግል ድርጅቶችና ተቋማት በሙሉ ለውድድሩ እንድትመዘገቡ በድጋሚ ጥሪውን ያቀርባል። አድራሻችን መስቀል አደባባይ ፊት ለፊት ፊንፊኔ ህንፃ 2ኛ ፎቅ፣ የኢትዮጵያ ጥራት ሽልማት ድርጅት። ገዳ ቡክስ አዳዲስ የትምህርት አጋዥ መጽሐፍት በተለይም ከአንደኛ እስከ 8ኛ ክፍል በአፋን ኦሮሞ ለሚማሩ ተማሪዎች ገዳ ፊዚክስ፣ ገዳ ኬሚስትሪ፣ ገዳ ሄሬጋ፣ ገዳ ባዮሎጂና ሌሎችም ገዳ መጽሐፍት ከፍተኛ ልምድ ባላቸው መምህራን የተዘጋጁ የተማሪዎችንም አቅም ለማጎልበት የተለያዩ ማብራሪያዎችን፣ መግለጫዎችንና መልመጃዎችን አካተው የያዙ በመሆናቸው በተማሪዎች ዘንድ ተመራጭ ናቸው። ገዳ መጽሐፍት ተማሪዎችን በእውቀት የሚገነቡ ምርጥ መጽሐፍት ናቸው። ገዳ ቡክ ሲሪየስ ገዳ መጽሐፍትን ማንኛውም መጽሐፍት መደብር ያገኛሉ። የፍቅር ገበታ ለሁሉም ይዳረስ በጣም ተመርጦ አምሮት ስለሚያደርስ ፓስታ በልተው ያጣጣሙት ሁሌም ይመርጡታል። ፍራቴሊ ፓስታ በገበታው ነግሷል። ፍራቴሊ ፓስታ ፍራቴሊ ፓስታ ፍራቴሊ ፓስታ የፍቅር ገበታ ፍራቴሊ ፓስታ የፍቅር ገበታ ከአህዋን የምግብ ኮምፕሌክስ። ይህንን ነው ካንተ የተማርኩት የኔ ፍቅር። አንተ የልቤ ስቃይና መድኃኒቱም አንተ ነህ። እባክህ አስቁመኝ። ጥዬህ እንደሄድ አትፍቀድ። ኤሊፍ የት ነሽ?
ወንድሜ ይቅርታ እንዴ ይች ልጅ አይታታል እንዴ? ስራ ሙያና ክብርሽን ለእህቶችሽ አሳልፈሽ ትሰጫለሽ? ድርጅቱን ስለሌላ ማዘዋወር ትችያለሽ? አትችይም። አጎቴ የት ነበር? ካርዳ እየፈለገ ነው። ለ2 ሰዓት ሙሉ ጠፍተ ነበር። ናግባ። እሺ እመጣለሁ። ኤሊፍ አንቺም ነይ። ኤሊፍ ምን እያደረግሽ ነው? ምንድነው የተፈጠረው? ኤሊፍ ንገሪ፣ ምንድነው? ከኦማር ጋር ተጣላችሁ እንዴ? ምንድነው የተፈጠረው? ተናገሪ እንጂ ኤሊፍ፣ ምንድነው? አስሊ ባክሽ ተይኝ። አይሆንም፣ አልተውሽም። ምን እንደተፈጠረ ንገሪኝ። ትንሽ ተረጋጊ ባክሽ። ሻምበሉ ነው እንደዚህ ያስከፋሽ አይደል? አላውቅም። ሳስበው እኔ ነኝ መሰለኝ ያስከፋሁት። ብቻ የማውቀው ነገር ከዚህ በላይ መታገስ እንደማልችል ነው። አስሊ ምንም መታገስ አልችልም። ከዚህ በላይ ምንም አልችልም። ደክሞኛል። ምንድነው መቋቋም ያልቻልሽው? መሄድ ብቻ ነው የምፈልገው። ኤሊፍ የት ልትሄጂ ነው? ኤሊፍ ኤሊፍ ቆይና እንነጋገር። ኤሊፍ ይኸውልሽ፣ መፍታት የማይቻል ነገር የለም። እባክሽን ኤሊፍ፣ የማይሆን ነገር ነው የምታደርጊው። መጀመሪያ እንነጋገር፣ በኋላ ላይ ሊቆጭሽ ይችላል። ኤሊፍ እባክሽን ተይ። አስሊ ለብዙ ቀናት ከራሴ ጋር በጣም ስነጋገር ነበር። ግን አሁን አብቅቷል። መሄድ ያለብኝ ሰዓት ነው።
ለብዙ ዓመታት አብሮን የኖረውን ልዩ ባህላችን ይዘን ወደ መጪው ለመሻገር ከእናንተ ጋር ጉዞ ላይ ነን። እንዲሁም የታደሰውን ግሩም ጣዕም አብረን እናጣጥማለን። ሁሌም የሚወዱት ኢትዮጵያዊ ቢራ እነሆ ለመጪው ታድሶ ቀርቧል። ሜታ አዲሱ ምዕራፍ ከእኛ ጋር። አኗኗሮ በሜታ ያዘመኑ ቤት ማዘመኛ የ100 ሺህ ብር ዕቃ ሽልማት በየቀኑ ከሴፎይ ሱፐርማርኬት በሜታ እየተዝናኑ የቆርኪውን የዕጣ ቁጥር 8085 ላይ በ35 ሳንቲም ብቻ ይላሉ። ነፃ ሜታና የሞባይል ካርድ ሽልማቶች በሽበሽ ናቸው። ሜታ ቢራ አዲሱ ምዕራፍ ከኛ ጋር። መልካም ልደት አየሽ ጓደኛዬ፣ ታፊ ዳይፐር በአውሮፓ የተመረተ ለህፃናት ቆዳ ምቹ እንደ ጥጥ የለሰለሰ ለደስታቸው ሲባል በከለር ያማረ ከመሆኑም በላይ እርጥበት የመያዝ አቅሙ ለ14 ሰዓት ያህል። ታፊ ዳይፐር የህፃናትን ጭን ወጥሮ በመያዝ ሳይሆን እርጥበት ወደ ውጭ እንዳይወጣ የሚያደርግ ልዩ ማቴሪያል ስላለው ምንም አይነት ፈሳሽ በማንኛውም አቅጣጫ የለውም። ሲገርም አንዴ ከተጣበቀ በቀላሉ የማይለቅ የታፊ ዳይፐር ቅርጽ መሃሉ ላይ ገባ ያለ ስለሆነ ለህፃናት አለባበስ ምቹ፣ እንደ ልብ ለመራመድ ሆነ ለመንቀሳቀስ የሚመች ነው። ሲመረት ከእጅ ንክኪ የጸዳ ስለሆነ ከአለርጂ ነፃ። አየሽ ልጅሽ እንዴት እንደተመቻት። ሃፒ በርዝዴይ የልጆች ቡረቃ የእናቶች ደስታ። ታፊ ዳይፐር የኔ ስጦታ። የታፊ ዳይፐር ብቸኛ አስመጭና አከፋፋይ ተንከተም ጄኔራል ትሬዲንግ። ጎበዝ ከጎበዙ ይገባበዛል። በደሌ ስፔሻል። የህይወት የፈጣኑ የስኬት ጉዞ ላይ ነኝ። ጠንካራ በሆነም ድጋፍን ግን እሻለሁ። ሁሉም ነገር ተሳክቶ ሳይ እጅግ ደስተኛ ሆናለሁ። ደስታዬም ይበልጥ እንድተጋ ያነሳሳኛል። ልዩ የሆነ ብርታትና ኃይል በውስጤ ይሰርጻል። እኔ ማለት ጥንካሬ፣ እኔ ማለት የጥረት ውጤት ነኝ። በመላው ዓለም በጥራታቸውና በአስተማማኝነታቸው የተመሰከረላቸውን የኢኖክ የሞተር ዘይቶች ገነት ፔትሮሊየም በብቸኝነት ያከፋፍላል። አሁን በማንኛውም የገነት ፔትሮሊየም ማደያዎች ያገኙታል። ኢኖክ የተሽከርካሪው ጉልበት። ወይ ሞት ይርሳኝ፣ ረሳሁት እኮ ልጄ። እድሜ ለየምበር ገንዘብ ልላክለት እንዴ እናቴ 200 ብር ላከች። እሑድ ቀን በማንኛውም ቀን በማንኛውም ሰዓት በየምብር ቻው። ክፍያው ደርሶኛል። ሁሉ በእጄ ሁሉ በደጄ ነው። እምበር ለእድገቱ መሰረት ለስራው ስኬት በሁሉም አቅጣጫ የሚያገኙት ሃርበር ቢዝነስና ሊደርሺፕ ኮሌጅ ከትምህርት ሚኒስቴር ሙሉ ዕውቅና ባገኘባቸው የመጀመሪያ ዲግሪ ፕሮግራሞች በአካውንቲንግ በማኔጅመንትና በኢኮኖሚክስ በርቀት ለማስተማር ምዝገባ ላይ መሆኑን በደስታ ይገልጻል። በዋና መስሪያ ቤቱ በቡራዩ፣ በደብረ ብርሃን፣ በጅማ፣ በነቀምት፣ በሻሸመኔና በሁሉም የማስተባበሪያ ጣቢያዎቹ ምዝገባው ቀጥሏል። ያስተውሉ፣ በሃርበር ሞጁል በጥራት ይዘጋጃል፣ ያሉበት ቦታም በፍጥነት ይደርሳል። ትምህርቱ በበቂ ቱቶሪያል ይታገዛል። ውጤትም በየተርሙ ለተማሪው ይገለጻል። ሶፍት ኮፒ መጽሐፍት ለተማሪ በሲዲ በነፃ መስጠቱ ሃርበርን ልዩ ያደርገዋል። ዕውቀትና ዕውቅናን የሚፈልጉ ሃርበር ቢዝነስና ሊደርሺፕ ኮሌጅን ይመርጣሉ። የኦይል ሊቢያ ምርት የሆነውን ዲዮማክስ ዲኤም 12 መልቲግሬድ ናፍጣ ሞተር ዘይትን መግዛት ያሸልማል። በሚገዙት የዘይት እሽግ መጠን ልክ የሥራ ቱታ፣ ቲሸርት፣ የቁልፍ መያዣን ሸልመውታል። ዲዮማክስ ዲኤም 12 ከጥንካሬ አፍሪካዊ ጥንካሬ።
ኤሊፍ ምንድነው የሰራሽው? ኤሊፍ ምንድነው የሰራሽው? እንዴት በፍቅራችን ላይ ትጨክኛለሽ? ለምንድን ነው? አይሆንም። ኦማር የኔ ፍቅር ዛሬ ማድረግ የማትችለውን ነገር እንድታደርግ ነበር የጠየቅኩ እና ካስከፋሁ በጣም ይቅርታ። ግን ይሄ ቅዠት ዛሬውኑ እንዲቆም እፈልጋለሁ። በየሰከንዱ አንድ ነገር ትሆናለህ ብዬ በስጋት መኖር አልፈልግም። በእርግጥ አንተም ትክክል ነህ። ምክንያቱም በስራህ ነው ማንነትህ የሚታየው። ስራህ ያኗኗርህ ዘይቤ ነው። ልትከፋብኝ ትችላለህ፣ ግን እኔ እሱን ያኗኗር ምርጫህን አልወደውም። እናም ይሄን የመጠየቅ መብት ያለኝ ይመስለኛል። ምክንያቱም ከሁሉም ፍቅር ስለሚበልጥ ሁሉንም ነገር ከመጀመሪያው ጀምረን ለሁለታችን አዲስ ህይወት መገንባት እንችል ነበር። እሱም ማድረግ ስላልቻልን አሁን ሄጃለሁ። ይሄ ሽሽቴ የመጀመሪያዬ ባይሆንም ግን የመጨረሻዬ እንደሆነ ወቅ። እኔ ሁሉንም ነገር ትቼ ለመኖር ዝግጁ ነኝ። አንተ ግን በጭራሽ አይደለህም። መሰናበት በጣም ይከብዳል፣ ልብ ይሰብራል፣ ውስጥህ ይጎዳል። ግን ይሄንን ማድረግ አለብኝ። በልቤ ውስጥ በውብ ትዝታ መልክ አስቀምጠሃለሁ። ደህና ሁን የኔ ፍቅር። ሄሎ አስሊ፣ ቤት ነሽ? ቤታችን ጋር ያለው የባህር ዳርቻው ጋር ነኝ። ምን እንደተፈጠረ ታውቂያለሽ? አዎ። ኤሊፍ የት ነው ሄደችው? ለምንድን ነው ያልነገረችኝ? ኦማር ላስቆማት በጣም ሞክሬ ነበር፣ ግን ምንም ላደርግ አልቻልኩም። ጠብቂ፣ መጣሁ።